ሰላም ተመልካቾቻችን እንደምን ከርማችኋል? ዛሬ እንግዲህ የምንገኘው አያት ሪል ስቴት ከሚያስገነባቸው ሳይቶች መካከል አያት ዞን 8 የሚባለው ሳይት ላይ እንገኛለን። ይህ ሳይት እንግዲህ የሚገኘው ከአያት አደባባይ በቅርብ ርቀት ላይ ነው። አሊያ ደግሞ ከሎሚያር ሱፐርማርኬት አለፍ እንዳላችሁ ታገኙታላችሁ። ይህ ሳይታችን እንግዲህ የመኖሪያ አፓርትመንትና የንግድ ሱቅን አንድ ላይ የያዘ ሳይት ነው። ነገር ግን ዛሬ ላወራችሁ የምፈልገው ስለ ንግድ ሱቅ ወይም ደግሞ እኔ በጣም ከወደድኳት አንዲት ሱቅ ጋር ቆይታ እንድታደርጉ እጋብዛችኋለሁ። እንግዲህ 207 ካሬ ላይ ያረፈች ቦታ ሆና ምናልባትም ለሱፐር ማርኬት፣ ለባንኮች፣ ለኢንሹራንሶች ትልልቅ ካሬ ለምትፈልጉ ሰዎች በጣም እንደምትወዷት እርግጠኛ ነኝ። እንደምታያት እንግዲህ እቺ ሱቅ ይሄንን ትመስላለች። እንደነገርኳችሁ 207 ካሬ ላይ ያረፈች ቦታ ናት። አስፋልት ዳር ላይ ነው የምትገኘው። ግራውንድ ፍሎር ላይ ናት። ኤሪያ ላይ ነው የተቀመጠችው። በጣም ሰፊ ኤሪያ ነው የምትይዘው። ይሄን ሱቅ ላስጎበኛችሁ ወድጃለሁኝ። እንደምታዩት ሱቁ በተለያየ አቅጣጫ ቬንቲሌሽን እና የፀሐይ ብርሃን ያገኛል። ይሄ ማለት በአራት አቅጣጫ ያገኛል። ገና እንደገባችሁ በጣም ሰፊ በር መጠቀም ትችላላችሁ። በጣም ሰፊ ኤሪያ ነው። እንደገናም ደግሞ ከገባችሁ በኋላ በስተቀኝ በኩል ትልቅ መስኮት እና እይታ ያለው ተጨማሪ ደግሞ ከጀርባ በኩል ሁለት መስኮቶች ይኖሩታል። እንደምታዩት እንግዲህ ሁለቱ መስኮቶች እነዚህ ናቸው። ምንም አይነት የብርሃን እጥረትና የቬንቲሌሽን እጥረት አታገኙበትም። ቀጣይ እንደገናም ደግሞ በደረጃ ወደ ላይ ስንወጣ ወይም ደግሞ እንደ ፈርስት ፍሎር የሚያገለግል ሱቅ ነው እዛው ላይ ሆኖ ምናልባትም ሱፐር ማርኬት ለምትፈልጉ ሰዎች እዚች ጋር እንደ ሪሰፕሽን ማድረግ ትችላላችሁ። አሊያ ደግሞ ባንኮች ላይ የምትጠቀሙ ሰዎች ደግሞ ማኔጀሪያል ሌቭል ያሉ ሰዎች ይሄንን ኤሪያ መጠቀም ይችላሉ። በተጨማሪ ደግሞ ምናልባት ከሳሎኑ ነጠል ብሎ የራስ ፕራይቬሲ ለሚፈልግ ሰው የራሱ ኦፊስ እዚህ ጋር ማድረግ ይችላል ማለት ነው። ቅድም እንዳልኳችሁ እንግዲህ ሱቁ በጣም ቬንቲሌሽን እና የፀሐይ ብርሃን ያገኛል። ይሄንን ይመስላል። ታያችሁ ደግሞ አሁን ደግሞ በስተቀኝ በኩል አራት አካባቢ ክፍሎች ይታያሉ። እንደምታዩት እዚህ ጋር ምናልባት ሆቴል ላይ የምትጠቀሙ ሰዎች ለሆቴል ለምትፈልጉ ሰዎች እቺን እንደ ስቶር ማድረግ ይቻላል። አሊያ ልብስ መቀየሪያ ሊሆን ይችላል። ለዛ መጠቀም ትችላላችሁ። በተጨማሪ እዚህ ጋር እንደምታያቸው ደግሞ የተለያዩ ሁለት ክፍሎች አሉ። እነዚህ ክፍሎች ደግሞ የመጸዳጃ አገልግሎት ለሚፈልጉ ሰዎች የሚውል ነው ማለት ነው። በተጨማሪ ደግሞ አራተኛ ክፍሉ ደግሞ እንደምታዩት እዚህ ጋር ሰፋ ያለ ኤሪያ ይሆንና ይሄም ደግሞ የራሱ በደንብ ቬንቲሌሽን ይሄም ደግሞ እንደምታዩት እንግዲህ የራሱ ቬንቲሌሽን እና የፀሐይ ብርሃን የሚያገኝ ኤሪያ ነው። ይሄንንም ደግሞ እንደ ስቶር ለምትፈልጉ ሰዎች፣ ለተለያየ አገልግሎት ለምትፈልጉ ሰዎች ይሄንን መጠቀም ይቻላል ማለት ነው። እቺን ትመስላለች አራተኛዋ ክፍል ደግሞ እንዳሳየኋችሁ በስተግራ በኩልና በስተቀኝ በኩል ያሉትን ክፍሎች አይተናል እና በዚህ መካከል ደግሞ በጣም ሰፊ ኮሪደር እቃ ለማንቀሳቀስ ብትፈልጉ ለተለያየ ነገር ብትፈልጉ ምንም አይነት የመጥበብ አይነት ነገር አይታይም። ይሄንን ይመስላል እንግዲህ በአጠቃላይ ሱቁ በጣም እሺ። ደግሞ እንግዲህ ተመልካቾቻችን ስለ አከፋፈል ሁኔታ ደግሞ ላስረዳችሁ። እንግዲህ ይሄ ሱቅ 207 ካሬ ነው። ቅድም እንዳልኳችሁ ቶታል ፕራይሱ ወይም ደግሞ ጠቅላላ ዋጋው 35 ሚሊዮን ያህል ነው። ቅድመ ክፍያው 30% ነው። 30% ማለት ደግሞ 10 ሚሊዮን ብር ነው። ይሄን ከፍላችሁ ባለሱቅ መሆን ይቻላል። የቀረው ክፍያ በ6 ወራት ጊዜ ውስጥ መክፈል ይቻላል። አሊያ ደግሞ ሙሉ ፐርሰንቱን አሁን ለሚከፍለን ሰው ደግሞ ዲስካውንቶች አዘጋጅተናል። ይህ ዲስካውንት ደግሞ 25% ነው። 25% ዲስካውንት ሲያገኙ 35 ሚሊዮን ብር የነበረው ሱቅ ወደ 28 ሚሊዮን ብር ዝቅ ይላል ማለት ነው። ይሄንን ከፍላችሁ እንግዲህ ባለሱቅ መሆን ይቻላል። ለተጨማሪና እንደገናም ደግሞ መታችሁ ሳይት መጎብኘት ለምትፈልጉ ሰዎች ታች ባለው ሱቅ ቁጥር አስቀምጥላችኋለሁ፣ መደወል ይቻላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ሰላም።